ሰላም ጤና ይስጥልን እንደምንውላችኋል ውድ የኢትዮጵያ ድምጽ ተከታታዮች የኢትዮጵያ ድምጽ የጥር 14 ቀን 2018 ዓ.ም የሀገር ቤትና የውጭ ዜናዎች ከይሳት ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ የምናደርገው ዋና ዋና ዜናዎችን በማስቀደም ነው። ህገወጥ አልሚዎች የህዝቡን ገንዘብ ይዘው የሚሰወሩበት መንገድ ከዚህ በኋላ አይኖርም ተብሏል። የሪል ስቴት አልሚዎች ዛሬ አዲስ ዜና አስነብቧል። ይህ ጉዳይ ምንድን ነው? እንነግራችኋለን። የቲክታክ ፕላትፎርም በመጠቀም ከባህልና ወግ ያፈነገጡ ተግባራትን ሲፈጽም የነበረ ግል ተጠርጣሪ በቁጥጥር ስር መዋሉም ተነግሯል። ይህንን ጉዳይ የምናስደምጣችሁ ይሆናል። አዲስ አበባ የአፍሪካ የፖለቲካ መዲና መሆኗ ማንም አይክድም። አሁን ግን ጥያቄው ሌላ ነው። አዲስ አበባ የዓለም የኢኮኖሚ ውሳኔዎች የሚመነጩባት የአፍሪካዋ ዳቮስ መሆን ትችላለች ወይ የሚለው ነው። ዳቮስ ምንድናት? ለምንስ አዲስ አበባ ትሆንም ብለን ሰፋ ያለ ጥንቅር አዘጋጅተናል። በዜናችን የምትሰሙት ይሆናል። አሜሪካና ምዕራባውያን በዓለም ጉዳይ ላይ ያላቸው ታሪካዊ ያልተከፋፈለ የበላይነት ጊዜ እያበቃ መሆኑን መረጃዎች መውጣት ጀምረዋል። ፑቲንም ይህንን ሐሳብ ደግፈውታል። እውነት የአሜሪካና ምዕራባውያን ፀሐይ እየጠለቀች ትሆን? በስፋት እንመለከቷለን። አድማጮቻችን እነዚህና ሌሎችም ዜናዎች በዜናችን አካተናል። ከዜናችን ፍጻሜ ድረስ አብራችሁን ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። ህገወጥ አልሚዎች የህዝቡን ገንዘብ ይዘው የሚሰወሩበት መንገድ ተዘግቷል ሲል የሪል ስቴት አልሚዎች ማህበር አስታወቀም። የሪል ስቴት አልሚዎች ማህበር የገዢዎችን መብት ለማስጠበቅ የሚረዳ ስምምነት በዛሬው ዕለት አድርጓል። ስምምነቱ ያደረጉት ሁለቱ ተቋማት እነማን ናቸው የሚለውን እንመልከት። የሪል ስቴት አልሚዎች ማህበር እና የአዲስ አበባ ንግድ ዘርፍ ማህበራት ምክር ቤት ይህን ስምምነት ፈጽመዋል። የግልግል ዳኝነት ለመተግበር ነው ሁለቱ ተቋማት ስምምነቱን ያደረጉትም። የሪል ስቴት አልሚዎች ማህበር የሚሰራው የገዢውን መብት መጠበቅ ስለሆነ ዘርፉን በህግ ብቻ እንዲመራ ሰፊ ስራዎች እየሰራው እገኛለሁም ብሏል። የገዢውን መብት ሲጠበቅ የሻጭን መብት መጠበቅ ነው ብለን እናምናለንም ሲል ማህበሩ ገልጿል። ገዢው በዚህ ሴክተር ያለው እምነት ከቀን ወደ ቀን እየቀነሰ በመምጣቱም ቀጣይ የሚያስከትለው አደጋ ከፍተኛ መሆኑን ገልጿል። የማህበሩ ፕሬዝዳንት የሆኑት ወይዘሮ ዛሃራ መሐመድ ገዢዎች ከገጠማቸው ችግር አኳያም ጊዜ የማይሰጠው ጉዳይ መሆኑን ገልጸዋል። የአዲስ አበባ ንግድ ዘርፍ ማህበራት ምክር ቤት የግልግል ዳኝነት ህጋዊ ፍቃድ አግኝቶም ላለፉት በርካታ ዓመታት የሰራበት ሁኔታ ስላለ ጥያቄው በታላቅ ደስታ ተቀብለን ወደ ስራ ገብተናልን ብሏል። ስምምነቱ ያስፈለገው ከዚህ ቀደም በተፈጠሩ በገዥና ሻጭ በኩል ያሉ አለመግባባቶች ተጨማሪ ፍርድ ቤት ሄደው ሳይንገላቱ እንዲፈቱ ለማስቻል መሆኑን ገልጸዋል። የሪል ስቴት አልሚዎች ማህበር የማህበሩ ፕሬዝዳንት የሆኑት አቶ አለማየሁ ከተማ እንደተናገሩትም ማህበራችን በዋነኝነት የሚሰራው የገዢውን መብት መጠበቅ ስለሆነ ዘርፉን በህግ ብቻ እንዲመራ ሰፊ ስራዎች እየሰራን እንገኛለንም ብለዋል። ነገር ግን ገዢዎች ከገጠማቸው ችግር አኳያ ይህ ስምምነት በጣም አስፈላጊ መሆኑን እናምንበታለንም ብለዋል። ስምምነቱ ለምን አስፈለገ ተብለው ለተጠየቁትም ጥያቄዎችም ስምምነቱ ያስፈለገው ከዚህ ቀደም በተፈጠሩ በገዥና በሻጭ መካከል አለመግባባቶች ተጨማሪ ፍርድ ቤት ሄደው ሳይንገላቱ እንዲፈቱ ለማስቻል መሆኑን ጠቁመዋል። በኢትዮጵያ ጤናማ የሆነ የሪል ስቴት ሴክተር እንዲኖር በገዢናና በሻጭ በኩል ያሉትን ችግሮች ለመፍታት የሚከተሏቸው ስትራቴጂዎች የጸደቀውን አዋጅ 1357/2014 ወደ ተግባር ለማስገባት እንደሆነም ጠቁመዋል። ስነ ምግባር የጎደላቸው አልሚዎች ከድርጊታቸው እንዲቆጠቡና በኢትዮጵያ ጤናማ የሪል ስቴት ሴክተር እንዲሆን ለመስራት ተቋማችንና የሚመለከታቸው አካላት ጋር በትብብር እየሰራን እንገኛለንም ብለዋል። የቲክታክ ፕላትፎርም በመጠቀም ከባህልና ወግ ያፈነገጡ ተግባራትን ሲፈጽም የነበረ ተጠርጣሪ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታወቀም። የአዲስ አበባ ፖሊስ ጠቅላይ መምሪያ ልዩ የማህበራዊ ሚዲያ ፕላትፎርሞችን በመጠቀም ከህብረተሰቡ ባህል ወግና ሴት ተጻራሪ የሆኑ ጉዳዮችን ሲያሰራጩ የነበሩ ግለሰቦች ላይ እየተወሰደ ያለውን እርምጃ አጠናክሮ ቀጥሏል። በዚህም ንጉስ ዳዊት ወይም በቲክታክ ስሙ ግብዳው የተባለን ተጠርጣሪም በቁጥጥር ስር አውሎ ምርመራ እያጣራ ይገኛልን ብሏል። ፖሊስ ከዚህ ቀደም በተመሳሳይ ድርጊት ውስጥ ገብተው የተገኙ ግለሰቦች ላይ ህጋዊ እርምጃ በመውሰድ
ይኸው ተጠርጣሪ ለረዥም ጊዜያት ከአዲስ አበባ በመውጣት ቢሾፍቱ አካባቢ ከሚገኙ ቤተሰቦቹ ጋር ተሸሽጎ የቆየ ቢሆንም በደረገው ክትትል ጥር 14 ቀን 2018 ዓ.ም ከቦሌ ክፍለ ከተማ ወረዳ 4 ልዩ ቦታው ወርቅ ማዕድን ተብሎ ከሚጠራው አካባቢ በቁጥጥር ስር ሊውል ችሏልም ብሏል። ተጠርጣሪው የሀገሪቱን ወግ ባህልና እሴት በሚጻረር መልኩም ሴት እህቶችን ወደ መዝናኛ ቦታዎች በመውሰድና በሚጠጡት መጠጥ ውስጥ ማደንዛዥ እጽ በመጨመር ያልተገባ ድርጊት እንዲፈጽሙ በማድረግና በተንቀሳቃሽ ምስል በመቅረጽ በማህበራዊ ሚዲያ እንደሚያሰራጭ ፖሊስ አረጋግጧል። በተጠርጣሪው ላይም ተገቢውን የምርመራ ስራ እንደሚሰራም የገለጸው የአዲስ አበባ ፖሊስ ጠቅላይ መምሪያ በመሰል ድርጊት ውስጥም በሚሰማሩ ግለሰቦችና ቡድኖች ላይም ጠንከር ያለና አስተማሪ እርምጃ እንደሚወስድም አሳስቧል። አዲስ አበባ የአፍሪካ የፖለቲካ መዲና መሆኗ ማንም አይክድም። አሁን ግን ጥያቄው ሌላ ነው። አዲስ አበባ የዓለም የኢኮኖሚ ውሳኔዎች የሚመነጩባት የአፍሪካዋ ዳቮስ መሆን ትችላለች ወይ የሚለው ነው። የዓለም የኢኮኖሚ ፎረም ወርልድ ኢኮኖሚ ፎረም ዝግጅትን በአዲስ አበባ ለማስተናገድ ምን ይጎልናል? ንስ ተሳክቶልናል? ዛሬ በዚህ ጉዳይ ሰፊ ትንተና ይዘንላችሁ ቀርበናል። ዳቮስ ምንድናት? ለምንስ አዲስ አበባ አትሆንም? ዳቮስ በስዊዘርላንድ የምትገኝ ትንሽ ከተማ ብትሆንም በየዓመቱ የዓለም መሪዎች፣ ቢሊዮነሮችና ግዙፍ ኩባንያዎች ተሰብስበው የዓለምን ዕጣ ፈንታ የሚወስኑበት ቦታ ናት። ቆይ አዲስ አበባ ይህንን እድል ማግኘት ለምን አስፈልጋት? እንዲህ አይነት ትልቅ ጉባኤዎች ሲካሄዱ በቢሊዮን የሚቆጠር ዶላር የኢንቨስትመንት ፍሰት ይከተላል። ኢትዮጵያን ከረሃብና ከጦርነት ታሪክ አውጥቶ የብልጽግናና የንግድ ማዕከል አድርጎ ለዓለም ለማስተዋወቅም ትልቅ እድል አለን። አዲስ አበባ ለዚህ ትልቅ ዝግጅት 4 ዋና ዋና ምክንያቶች አሏት። አሁን እየተከተልን ነው ያልነው የኮሪደር ልማት ከተማዋን ለዓለም አቀፍ እንግዶች ምቹና ውብ እያደረጋት ነው። የኢትዮጵያ አየር መንገድም አዲስ አበባን ከመላው ዓለም ጋር የሚያገናኝ ግዙፍ ድልድይ ነው። እንደ አፍሪካ ህብረት አዳራሽ፣ የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ወይም ኢሲኤ እና አዳዲስ እየተገነቡ ያሉ ቅንጡ ሆቴሎች እንደዚሁም ኮንቬንሽን ሴንተር እና ሌሎችም ይገኙበታል። ውድ ቤተሰቦቻችን እንደምታውቁት ከአዲስ አበባ በላይ በ3ኛ በላይ ዲፕሎማቶች የሚቀመጡባት ከተማ በዓለም ላይ ያሉ ጥቂቶች ናቸው። አዲስ አበባ የአፍሪካ ዳቮስ የመሆን ህልሟ ከምንም ጊዜውም በላይ እየቀረበ ያለም ይመስላል። መንግስት ያደረጋቸው ያሉ የሪፎርም ስራዎችና የከተማ ውበት ፕሮጀክቶች ለዚህ ትልቅ ማሳያ ናቸው። የኢትዮጵያ ድምፅን እየተከታተላችሁ ትገኛላችሁ። ወደ ዓለም ዜናችን አልፈናል። አሜሪካና ምዕራባውያን በዓለም ጉዳይ ላይ ያላቸው ታሪካዊ ያልተከፋፈለ የበላይነት እያበቃ መሆኑን መረጃዎች ጠቁመዋል። ፑቲንም ይህንን ሐሳብ ደግፈውታል። እውነት የአሜሪካና ምዕራባውያን ፀሐይ እየጠለቀች ትሆን? በስፋት ተመልክተነዋል። አሁን ታሪካዊ ምዕራፍ ላይ እንገኛለን። ከፊት ለፊታችን ያለው በጣም አደገኛና የማይገመት ሊሆን ይችላል ያሉት ፑቲን፣ በተቃራኒው ግን ከሁለተኛው የዓለም ጦርነት ወዲህ ወሳኙ 10 ዓመታት ሊሆን ይችላል ሲሉም ተናግረዋል። ከሁለተኛው የዓለም ጦርነት ወዲህ ዓለም አደገኛ 10 ዓመታት ተጋርጦባት እንደቆየም ተናግረዋል። ምዕራባውያን እየተከተሉት ያለው እንደ አደገኛ ደም አፋሳሽ ቆሻሻ ጂኦፖለቲካዊ ጨዋታ በዓለም ዙሪያ ትርምስ እየፈጠረ ነው ሲሉም ፕሬዝዳንቱ ተናግሯል። ፕሬዝዳንት ፑቲን በንግግራቸው አክለው ምዕራባውያን ስለ ዓለም የወደፊት ዕጣ ፈንታ ከሩሲያና ከሌሎች ሀያላን ሀገራት ጋር መነጋገር አለባቸው ሲሉም ተደምጠዋል። ከአሜሪካ ምጣኔ ሀብት መዳከም በተጨማሪም ሀገሪቱ እንደ ልክ አድራጊ ፈጣሪ የመቆጠሯ ጉዳይ አጣብቂኝ ውስጥ መግባቱን መረጃዎች እየጠቆሙ ይገኛሉ። አሁን ፑቲን ከሰሞኑ የተናገሩት የአሜሪካና የምዕራባውያን እስትንፋስ እየተቋረጠና ፀሐያቸውም እየጠለቀ መሆኑን ያሳያል። የሀገራት ውስጣዊ የምጣኔ ሀብት መሰረትና በውጭ ሀገራት የአሜሪካ የጥንካሬና ድክመት ሁኔታ ምዘና የዶላርን ቅቡልነት ማብቂያ የሚያመላክቱ እንደሆነም ገልጸዋል። በዶናልድ ትራምፕ አስተዳደር የአሜሪካ ምጣኔ ሀብት ዓለም አቀፋዊ ተጽዕኖ ፈጣሪነት እንደሚያከትምም እየተገለጸ ይገኛል። ከፓሪስ የአየር ንብረት ለውጥ ስምምነት ማፈንገጥ፣ ከፓሲፊክ ተሻጋሪ አጋርነት ወይም ትራንስፓሲፊክ ፓርትነርሺፕ፣ ከዓለም የጤና ድርጅትና ከነባሩ የአትላንቲክ ጥምረት ራሷን ማግለሏ በአብነት ጠቅሰዋል። የአሜሪካ ዶላርም ቢሆን የመግዛት አቅም እንደተነበየው ከወረደ ደግሞ 3 አንኳር ጉዳዮች በዓለም ላይ ሊያስከትሉ እንደሚችሉ
የኢኮኖሚ ባለሙያዎች ትንተናቸውን ያስቀምጣሉ። አንደኛው ግሽበት ነው። ሁለተኛው ደግሞ ለተወሰነ ጊዜ በግሽበት ውስጥ መቆየትና ከቀውሱ ለማገገም ጊዜ መውሰድ ነው ይላሉ። የእነዚህ ሁሉ ድምር ደግሞ የፋይናንስ ገበያውን በአዙሪት ውስጥ ሊያቆየው ይችላልም ሲሉም ተደምጠዋል። ይህም የአሜሪካ የንግድ ጉለት ያሰፋዋል ሲሉም ትንበያቸውን አስቀምጠዋል። የንግድ ድጎማ ስርዓቷ በተለይም ከቻይና ጋር የሁለትዮሽ ግንኙነት ባላቸው 102 ሀገራት ላይ የምትከተለው አሰራር መልሶ ራሷን ሊያጠፋት እንደሚችል ነው ተንታኞች ግምታቸውን ያስቀመጡትም። ውድ አድማጮቻችን የኢትዮጵያ ድምፅ ለጥር 14 ቀን 2018 ዓ.ም ያዘጋጃቸውን የሀገር ቤትና የውጭ ዜናዎች እነኝን ይመስላሉ። ስለተከታተላችሁን ከልብ እናመሰግናለን። ሰላምን ተመኘን።